የአፍሪካ እጅግ ባለጸጋና ሴት ቢሊየነር፣ የቴክኖሎጂ ፈጣሪ፣ የነዳጅ ኩባንያ ባለቤት ወይም የዋል ስትሪት ባለሀብት ሳትሆን የአንድ ፕሬዝዳንት ልጅ ነች ብላችሁስ ወደ $5 ቢሊዮን ሀብት በራሷ እንዳፈራች ለዓመታት የተነገረ ቢሆንም በኋላ ላይ ስትጋለጥ ግን ነገሩ ዓለምን ጉድ አስብሏል። የሀብቷ ምንጭ ሲፈተሽ ሌላ በመሆኑ ድርጅቶቿ የሚገኙባቸው ሀገራት ሀብቷን እንዳታንቀሳቅስ በማገድ መከራዋን እያበሏት ነው። ይህ የኢዛቤል ዶስ ሳንቶስ አስደናቂ የከፍታና የውድቀት ታሪክ ነው። ቀድሞ በአፍሪካ ለሴቶች ምሳሌ የነበረች፣ አሁን ደግሞ ከዓለም አቀፍ ማዕቀቦችና የሙስና ክሶች ጋር እየተጋፈጠች ያለች ወንጀለኛ ሆናለች። ኢዛቤል ዶስ ሳንቶስ እንደ አውሮፓውያን አቆጣጠር በ1973 ከአንጎላ የረጅም ጊዜ ፕሬዝዳንት ጆዜ ኤድዋርዶ ዶስ ሳንቶስ እና ከሩሲያዊት እናቷ ባኩ ውስጥ የተወለደች ሲሆን ለ10 ዓመታት አንጎላን ካወደመው የእርስ በርስ ጦርነት ርቃ በቅንጦት ነበር ያደገችው። አብዛኞቹ አንጎላውያን በጦርነትና በድህነት ሲማቅቁ ኢዛቤል በእንግሊዝ ውስጥ በሚገኙ ምርጥ ትምህርት ቤቶች በመማር በኋላም ከለንደን ኪንግስ ኮሌጅ የምህንድስና ዲግሪ አግኝታለች። በ1990ዎቹ መገባደጃ ላይ ኢዛቤል ከታዋቂ ኮሌጅ ካገኘችው ዲግሪ በላይ ጠቃሚ የሆነውን የአባቷን ስም ከስሟ አስከትላ ነበር ወደ አንጎላ የተመለሰችው። የአባቷ ስም በሮችን ሁሉ የሚከፍት ስም ነበር። የግል ሞባይል ኦፕሬተር የሆነውን ዩኒቴልን በመመስረት በአንጎላ የንግድ ዓለም ውስጥ በፍጥነት ቋሚ ተሳታፊ ሆነች። የአባቷን ስም ተጠቅማ የንግድ ዘርፎቿን ወደ ባንክ፣ ቴሌኮም፣ ነዳጅ፣ ሳተላይት ቲቪ፣ ሪል ስቴት፣ ኮንስትራክሽንና ማዕድን በአጭር ጊዜ ውስጥ ገባች። ይህን ተከትሎ እንደ አውሮፓውያን አቆጣጠር በ2013 ፎርቢስ የአፍሪካ የመጀመሪያ ሴት ቢሊየነር በማለት የፊት ገጹ ማድመቂያ አድርጓታል። ለውጭው ዓለም የእርሷ ታሪክ የስኬት ታሪክ ቢመስልም ከትዕይንቱ ጀርባ ግን የእሷ የስኬት ታሪክ መሠረቱ እየተሰነጠቀ ነበር። አንጎላ ከአፍሪካ ከፍተኛ ነዳጅ አምራች ሀገራት አንዷ ብትሆንም ከነዳጅ የሚገኘው የቢሊዮኖች ዶላር ገቢ ለሀገሪቷ እድገት ውሎ አያውቅም። ሀገሪቱ ከነዳጅ የምታገኘውን ገቢ ለ38 ዓመታት አንጎላን ለመሯት ፕሬዝዳንት ዶስ ሳንቶስ እና ቤተሰቦቻቸው ከዓለም የባለ ሀብቶች ተርታ ከማሰለፍ ውጪ ለሚስኪኑ ሕዝብ ምንም አልጠቀመም። የኢዛቤል አባት ፕሬዝዳንት ዶስ ሳንቶስ አንጎላን ለ38 ዓመታት በገዙበት ወቅት በኢኮኖሚ ውስጥ ያሉትን ቁልፍ ዘርፎች ሁሉ ከመቆጣጠርም አልፎ የራሳቸውን የቤተሰብ አባላት ከፍተኛ የሥራ መደቦችንና ልዩ የኮንትራት ስምምነቶችን በመሸለም አንጎላን ብዙዎች የግል ግዛት ሲሉ ወደሚገልጿት ደረጃ አውርደዋታል። ሾልኮ በወጣው መረጃ የኢዛቤል የንግድ ግዛት በ41 ሀገሮች ውስጥ ከ400 በላይ ኩባንያዎች እንደሚሸፍን የሚያሳይ ሲሆን አብዛኞቹ ከአንጎላ ግምጃ ቤት ገንዘብ ወደ ባህር ማዶ ለማሸሽ የሚያገለግሉ የሼል ወይም ትክክለኛ ያልሆኑ ድርጅቶች ናቸው። መረጃው ሾልኮ በወጣበት ሰሞን የአንጎላ ዋና ከተማ ሉዋንዳን የማደስ ፕሮጀክት ለኢዛቤል ኩባንያ የተሰጠ ሲሆን በአንድ ጀንበር 1500 ቤተሰቦች ተፈናቅለዋል። ቡልዶዘሮች ያለምንም ማስጠንቀቂያ ጎህ ሲቀድ ቦታው ላይ በመድረስ ቤቶቹን መናድ ጀመሩ። ይህም የመንግሥት ሥልጣን እንዴት በግል ቁጥጥር ስር እንደዋለ የሚያሳይ አስፈሪ ምልክት ነበር። እንደ አውሮፓውያን አቆጣጠር በ2016 ፕሬዝዳንት ዶስ ሳንቶስ ልጃቸውን ኢዛቤልን የአንጎላ ብሔራዊ የነዳጅ ኩባንያ የሆነውን ሶናጎልን እንድትመራ መሾማቸው የዓለም አቀፍ ሚዲያዎችን ሳይቀር ያስደነገጠ እርምጃ ነበር። ሶናጎል አንጎላ አለኝ የምትለው ትልቁ ሀብቷና ኢኮኖሚያን የምታንቀሳቅስበት የመንግሥት ድርጅት ነው። አሁን የፕሬዝዳንቷ ውድ ልጅ ኢዛቤል ተቆጣጥረዋለች። ነገር ግን የእርሷ የሥልጣን ዘመን ብዙም አልዘለቀም። ፕሬዝዳንት ጆዋዎ ሎራንኮ በ2017 አባቷን በማሸነፍ ሥልጣን ሲይዙ ወዲያውኑ ከሥልጣን አወረዷት። ከዚያም ከሥልጣን ከወረደች ከሰዓታት በኋላ አጠራጣሪ የሆነ $38 ሚሊዮን ከሶናጎል ወደ እሷ ድርጅት ጋር ግንኙነት ወዳለው የዱባይ ኩባንያ ተላልፏል። ይህ ግን ገና ጅምር ነበር። እንደ አውሮፓውያን አቆጣጠር በ2020 ግድቡ ፈረሰ። ከ70,000 በላይ የሚሆኑ ሰነዶች ሉዋንዳ ሊክስ የሚል ስያሜ የተሰጣቸው ኢንተርኔቱን አጥለቀለቁት። እነዚህ ሰነዶች የኢዛቤል እውነተኛ የዝርፊያ መጠን አጋልጠዋል። የምርመራ ጋዜጠኞች እርሷና ባለቤቷ
የሐሰት ኮንትራቶችንና የዋጋ ግሽፈቶችን በመጠቀም ከመንግሥት ጋር ግንኙነት ካላቸው ስምምነቶች በቢሊዮን የሚቆጠር ዶላሮችን ማሻሻቸውን አረጋግጠዋል። ከተጋለጡ መረጃዎች መካከል በሚሊዮን ዶላሮች የተገዙ የቅንጦት ዕቃዎች፣ በባህር ማዶ ያሉ ከ20 በላይ የመኖሪያ ቤቶች ይገኙበታል። እነዚህ ሁሉ የተገኙት በሥራ ሳይሆን ከአንጎላ በተዘረፈ በቢሊዮኖች የሚቆጠሩ ገንዘቦች ነበር። የሉዋንዳ ሊክስ መረጃን ተከትሎ ቁጣው ወዲያውኑ ገነፈለ። የአንጎላ መንግሥት ኢዛቤል በሀገር ውስጥ ያላትን የባንክ ሂሳቦች እንዳታንቀሳቀስ አገደ። ፖርቹጋልና እንግሊዝ ተከተሉ። በሀገራቸው ያሉ የእሷ የሆኑ ሀብቶች እንዳይንቀሳቀሱ እግድ ጣሉ። ዓለም አቀፍ ክሶችና ማዕቀቦች መከማቸት ጀመሩ። በድንገት አፍሪካዊቷ ቢሊየነር ሀገሯን እጥብ አድርጋ የዘረፈች ሌባ እየተባለች መጠራት ጀመረች። እንደ አውሮፓውያን አቆጣጠር በ2023 የአንጎላ አቃቢ ሕጎች በቂ ማስረጃ አገኙባት። በኢዛቤል ላይ በማጭበርበርና በገንዘብ ዝውውር ወንጀል የ46 ገጽ ክስ አቀረቡባት። በክሱ እምብርት ላይ በሴኔጋል በነበረች ጊዜ ያሸሸችው $219 ሚሊዮን ይገኝበታል። የአሁኑ የአንጎላ መንግሥት ብዙ የመንግሥት ኮንትራቶች ሆን ተብሎ በከፍተኛ ዋጋ የተሰጡ በመሆናቸው አንጎላ ከ$1 ቢሊዮን በላይ እንዳሳጧት ተናግረዋል። በዓለም አቀፍ ደረጃ ሙቀቱ እየጨመረ ሄዷል። በእንግሊዝ የአንጎላ የቴሌኮም ግዙፉ ዩኒቴል ባልተከፈሉ ብድሮች ላይ ክስ ከቀረበበት በኋላ እሷ 25% ድርሻ ስላላት ፍርድ ቤቶች ከ580 ሚሊዮን ፓውንድ በላይ የሚገመት ሀብቷን እንዳይንቀሳቀስ አገዱ። ከዛም የእንግሊዝ መንግሥት ሀገሯን የመዘበረች አስከፊ ሌባ ሲል የፈረጃት ሲሆን አሜሪካና የአውሮፓ ኅብረት ፍረጃውን አስተጋቡ። በአንድ ወቅት የዓለም አቀፍ የንግድ መሪ ተደርጋ ትታይ የነበረችው ኢዛቤል አሁን በዓለም አቀፍ ፋይናንስ ማዕቀብ የተጣለባት አግኝታ ያጣች ሴት ሆናለች። ኢዛቤል ዶስ ሳንቶስ ችሎት ለመቅረብ ወደ አንጎላ ተመልሳ አታውቅም። ክሶች የፖለቲካዊ ናቸው። ፕሬዝዳንት ሎሬንኮ የአባቴን አሻራ ለማጥፋት የጀመሩት እኩይ ተግባር ነው በማለት ክሶቿን አጣጥላለች። ጠበቆቿ ንጹሕ መሆኗን በመግለጽ ንግዶቿ ታክስ መክፈላቸውንና የሥራ ዕድል መፍጠራቸውን አጥብቆ ተናግረዋል። እንደ አውሮፓውያን አቆጣጠር እስካሁኑ 2025 ድረስ ወደ አገሯ ያልተመለሰች ሲሆን አንዳንድ ሪፖርቶች እንደሚያሳዩት ከሆነ ዱባይ ውስጥ ትኖራለች እና ሀብቷ በተለያዩ ሀገሮች ውስጥ ታጉዶ ቆይቷል። የኢዛቤል ዶስ ሳንቶስ ውድቀት የግል ውድቀት ብቻ አይደለም። ይህ ለዓመታት በነዳጅ የተገኘ ሀብት በመዘረፉ ተራ አንጎላውያን በድህነት ውስጥ የሚኖሩበትን እጅግ የከፋ ቀውስ ማሳያ ነው። ታሪኳ በአንጎላ ብቻ ሳይሆን በመላው አፍሪካ ግልጽነት፣ የተሻለ አስተዳደር እና የጸረ ሙስና እርምጃዎች በአፋጣኝ እንዲወሰዱ ያሳስባል። ውድ ተመልካቾቻችን ስለ ኢዛቤል ዓይን የሌለው ዘረፋ ምን ያስባሉ? ሐሳባችሁን ከታች ያካፍሉን። ተመሳሳይ አስደናቂ ታሪኮች መመልከት ከፈለጉ አሁኑኑ ሰብስክራይብ ያድርጉና ቤተሰብ እንሁን። ቸር ሰንብቱልን።